ምን ሆናል? ምን ባክሽ ዛሬ ሁሉም ነገር ነው የጠመመብኝ። ጧት በጧት አለቄ ከስራ አባረረኝ። አሁን ደግሞ ወደዚህ ስመጣ ስልኬን ሰረቁኝ። ህይወት እንደዚህ ትጨክናለች እንዴ? ቆይ ሁሉም ነገር እኔ ላይ ነው እንደሚሆነው? አይዞህ ቅዱሴ፣ ስልኩም ይታካል። ስራውም ደግሞ ሌላ ስራ ፈልግና ትገባለህ። ታዲያ ምንድን ነው የሚያናድድ? አንቺ ምን አለብሽ? ሁሌ ትስቂያለሽ፣ ትጫወቻለሽ፣ ትዝናኛለሽ። የህይወት ፈተና ራሱ ገና ምን ማለት እንደሆነ አልገባሽም። ለአንቺ አይዞ ማለት ይቀልሻል። አንቺ ምን አለብሽ? እኔ ነኝ እንጂ ድለቢሱ። አንቺ ቤትሽ ሰላም፣ ኑሮሽ ሰላም፣ እኔ ነኝ እንጂ እዚህ ምሰቃዩ። እንዴ ምን ሆነሽ ነው የምታለቅሹ? ዛሬ ጠዋት አከራይ ቤቱን ለቀሽ ማትወጪ ከሆነ ቃሽን ሜዳ ላይ ነው በበትንልሻል። ትላንትና ሆስፒታል እጄ ነበር። ወንድሜ ምንም ተስፋ እንደሌለው ነገሩ። ምን የምርሽ ነው? ታዲያ ቆይ ለምን አልነገርሽኝ? አልነገርኩም። ምክንያቱም እኔ ሳቀኝ የምመርጠው ካለችኝ ትንሽዬ ጥንካሬ ላይ ለሰዎች ተስፋ መስጠት ስለምፈልግ። ይቅርታ ይሉ የእኔ ትንሿ ችግር እንደ ተራራ ገዝፋብኝ ያንቺን አላየሁትም ነበር። አንዳንድ ሰዎች በዝምታ የሚሸከሙት መከራ እናንተ ጨዋችሁ ከምትናገሩት ስቃይ ይበልጣል። ውስጤን ሰብሬ ስበድል ዛሬም ልቤ